ከዚህ ቪዲዮ በኋላ መኪናን የምታዩበት መንገድ 100% ይቀየራል። በዛሬው ቪዲዮ የመኪና ሞተር ነዳጅን ተጠቅሞ እኛን ለማንቀሳቀስ የሚያስችለውን ኃይል እንዴት እንደሚያመነጭ እናያለን። እኛ ሰዎች ለመንቀሳቀስ እንደ ኃይል ምንጭነት ምግብን እንጠቀማለን። መኪና ደግሞ ነዳጅን ይጠቀማል። ታዲያ ይህንን ነዳጅ በምን አይነት አሰራር ውስጥ አሳልፎ ኃይል እንደሚያመነጭ በዛሬው ቪዲዮ እናያለን። ሰላም ቤተሰቦች፣ ዮርዳኖስ እባላለሁ፣ መካኒክ ነኝ። በዛሬው ቪዲዮ የመኪናን ሞተር አሰራር በደንብ እናያለን። አብራችሁን ቆዩ። ይህ የምታዩት የሞተሩ ዋነኛው ክፍል ነው። ኮምባስሽን ቻምበር ወይም የማቀጣጠያ ክፍል ይባላል። በውስጡም ፒስተንን ይዟል። ይህ ፒስተን የሚያደርጋቸው እንቅስቃሴዎች ስትሮክ እንላቸዋለን። ስትሮኮቹም 4 ናቸው። ስትሮክ ማለት ፒስተኑ ከላይ ወደ ታች ወይም ከታች ወደ ላይ የሚያደርገው አንዱ እንቅስቃሴ ስትሮክ እንለዋለን። ይህ ሞተር 4 ስትሮክ አለው። አንደኛ ኢንቴክ ስትሮክ፣ ፒስተኑ ከላይ ወደ ታች በመሄድ የአየርና ነዳጅ ቅልቅልን ወደ ራሱ ይስባል። ይህ ኢንቴክ ስትሮክ እንለዋለን። ሁለተኛ ኮምፕሬሽን ስትሮክ፣ ፒስተኑ ከታች ተነስቶ ወደ ላይ በመሄድበት ጊዜ በመጀመሪያው ስትሮክ ጊዜ የገባውን ነዳጅና አየር የሚያምቅበት ሂደት ኮምፕሬሽን ስትሮክ እንለዋለን። ሶስተኛ ፓወር ስትሮክ፣ አየርና ነዳጁ እንደታመቀ በካንዴላ አማካኝነት እሳት ይሰጠዋል። በዚህ ጊዜ ፍንዳታ ይፈጠራል። ይህንን ደግሞ ፓወር ስትሮክ እንለዋለን፣ ምክንያቱም ኃይል የተፈጠረበት ስትሮክ ስለሆነ። አራተኛ እና የመጨረሻው ስትሮክ ደግሞ ኤግዞስት ስትሮክ ነው። ይህም በፍንዳታው አማካኝነት የተፈጠረው ጭስ የሚወገድበት ስትሮክ በመሆኑ ፒስተኑ ከታች ወደ ላይ ይጓዛል ማለት ነው። ሌሎች የዚህ ሞተር ክፍል የሆኑትን ደግሞ እንመልከት። ካምሻፍት በተለየ ሁኔታ አየር የሚገባበትንና ተቃጥሎ የሚወጣበትን ቫልቮች እንዲከፍትና እንዲዘጋ ተደርጎ የተሰራ ነው። በላዩ ላይ ባለው ጥርስ አማካኝነት ደግሞ ከክራንክ ሻፍት ጋር በቤልት ወይም ደግሞ በቼን በመገናኘት አብረው እንዲዞሩ ያደርጋል። ክራንክ ሻፍት ፒስተኖቹ የሚታሰሩበትና የሚያመርቱትን ኃይል ከሞተሩ ውጪ እንዲወጣ በተለየ መልኩ የተሰራ ቅርጽ ወይም ደግሞ ካውንተር ዌይት በመያዝ የተመረተው ኃይል ባላንስ ሆኖ እንዲወጣ ያደርጋል። ሲሊንደር ሄድ ቫልቮችን፣ ካምሻፍትን እንዲሁም አየርን የሚያስገቡና የሚያስወጡ ቀዳዳዎችን የመሳሰሉትን ይዟል። ኢንጂን ብሎክ ፒስተንን፣ ክራንክ ሻፍትን የመሳሰሉትን ይዟል። ፍላይዊል በክራንክ ሻፍት ላይ በአንደኛው በኩል የሚታሰር ሲሆን ከትራንስሚሽን ወይም ካምቢዮ ጋር ይገናኛል። በተጨማሪም ሞተሪኖ ወይም ስታርተር ሞተሩን ለማስነሳት የሚጠቀማቸውን ጥርሶች ይዟል። ሌሎች የዚህ የኮምባሽን ፕሮሰሱን ወይም የማቀጣጠል ስርዓቱን የሚደግፉ ሲስተሞችን ደግሞ እንመልከት። ኤር ኢንቴክ ወይም አየር የማስገባት ስርዓት፣ አየር በተዘጋጀለት መስመር አማካኝነት ወደ ኤር ክሊነር ወይም ደብራተር በመሄድ ከተጣራ በኋላ በመቀጠል ወደ ኢንቴክ ማኒፎልድ ይጓዛል። ኢንቴክ ማኒፎልድ ለእያንዳንዱ ሲሊንደር የሚሆነውን አየር ያከፋፍላል። ነዳጅ በፊውል ታንክ ወይም ሰልባቲ ውስጥ የተጠራቀመው ነዳጅ በፊውል ፓምፕ አማካኝነት በመገፋት በፊውል ፊልተር ደግሞ በመጣራት ወደ ኢንጀክተር ኖዝሎቹ ይሄዳል። ኢንጀክተር ኖዝል ደግሞ ለእያንዳንዱ ቤት የሚሆነውን ነዳጅ በመመጠን ኢንጀክት ያደርጋል። ኩሊንግ ሲስተም ወይም የማቀዝቀዣ ስርዓት፣ ሞተር በሚሰራበት ጊዜ የመሞቅ ባህሪ ያመጣል። በመሆኑም የማቀዝቀዣ ስርዓት ያስፈልገዋል። በሲሊንደር ሄድና በሲሊንደር ብሎኩ መካከል ይህንን ፈሳሽ እንዲንቀሳቀስ የሚያደርጉ ቲዩቦች ተዘጋጅተዋል። እነዚህ መስመሮች ይህንን ኩላንት በማንቀሳቀስ ሞተሩ እንዲቀዘቅዝ ያደርጋሉ። ይሄ ኩላንት ወይም የማቀዝቀዣ ፈሳሽ ሞተሩን ኦፕቲመም ቴምፕሬቸር ላይ እንዲደርስ ካደረገ በኋላ ወደ ራዲያተር ይመለሳል። በራዲያተር ውስጥ በሚገኙ ትናንሽ መስመሮች ውስጥም በመጓዝ እንዲሁም በፋኑ አማካኝነት በሚመጣው ነፋስ በመቀዝቀዝ ድጋሚ ወደ ሞተሩ ይመለሳል። ወደ ሞተሩ እንዲመለስ የሚያደርገው ደግሞ ወተር ፓምፕ ሲሆን ይህ ወተር ፓምፕ ፈሳሹ ጉልበት እንዲኖረውም ያደርጋል።
ቴርሞስታት ደግሞ የኩላንቱን ወይም የማቀዝቀዣውን ፈሳሽ ሙቀት ሬጉሌት ያደርጋል። ማለት ኩላንቱ ቀዝቃዛ ከሆነ እዛው ሞተር ውስጥ እንዲቆይ ያደርጋል፣ ወይም በሚሞቅበት ሰዓት ደግሞ ዲግሪውን ጠብቆ ወደ ራዲያተር ተመልሶ እንዲቀዘቅዝ ያደርጋል። ኤሌክትሪካል ሲስተም ስፓርክ ፕለግ ወይም ካንዴላ። ስፓርክ ፕለግ ከኢግኒሽን ኮይሉ በሚያገኘው ኃይል አማካኝነት ነዳጅና አየሩ በፋይሪንግ ኦርደር መሰረት እንዲቃጠል ያደርጋል። የዚህ ኢንጂን ፋይሪንግ ኦርደር 1 3 4 2 ነው። ይህንን ፋይሪንግ ኦርደር የሚቆጣጠረው ደግሞ ኢሲኤም ወይም ኢንጂን ኮንትሮል ሞጁል ነው። ይህ ኢሲኤም ሌሎች ስርዓቶችንም ይቆጣጠራል። ለምሳሌ የነዳጁን መጠን እንዲሁም የአየሩን መጠን ምን ያክል እንደሆነ በመለካት ወደ ኢንጂኑ እንዲገባ ያደርጋል። ኦልተርኔተር ወይም ዲናሞ። ዲናሞ ከሞተሩ የሚያገኘውን ዙር በቤልት አማካኝነት በመጠቀም ኤሌክትሪካል ፓወር ያመነጫል። ይህ ኤሌክትሪካል ፓወርም ለተለያዩ አገልግሎቶች ይውላል። እነዚህም ባትሪውን ቻርጅ ማድረግ እንዲሁም ሞተሩ እየሰራ ባለበት ጊዜ የመኪናውን የተለያዩ መብራቶች እንዲሁም ሬዲዮና ሌሎች አክሰሰሪዎችን እንድንጠቀም ያግዛል። ባትሪ ደግሞ ሞተሩን ለማስነሳት ለስታርተር ሞተር ኃይል ያቀርባል። ኢንጂን ኦይል የሞተር ዘይት አገልግሎት የሚንቀሳቀሱ ፓርቶችን ማለስለስ፣ ማጽዳት፣ ሙቀትን ማስወገድ እንዲሁም ዝገትን መከላከል ነው። በፒስተኑ ዙሪያ የሚገኙ ኦይል ሪንጎች ወይም ፋሻዎች ዘይቱ ወደ ኮምባሽን ቻምበር እንዳይገባ ያደርጋሉ። ነገር ግን ሲሊንደሩ ደግሞ እንዲለሰለስ ያደርጋሉ። ኦይል ጋለሪ የምንላቸው ደግሞ በኢንጂን ብሎኩና በሲሊንደር ሄድ ውስጥ የሚገኙ ሲሆን ዘይቱ ወደ ኢንጂኑ ሁሉም ፓርት እንዲንቀሳቀስ ያደርጋሉ። ዘይቱ የሚቀመጠው ኦይል ፓን ውስጥ ሲሆን ኦይል ፓምፕ ደግሞ ይህ ሰርኩሌሽን ፕሬሸር እንዲኖረውና ሁሉም ፓርቶች ላይ እንዲንቀሳቀስ ያግዛል። ኦይል ፊልተር ወይም ፊልትረው ደግሞ በዘይት ውስጥ የሚገኙ ቆሻሻዎችን ያጣራል ወይም ይሰበስባል። ኤግዞስት ማኒፎልድ ከእያንዳንዱ ሲሊንደር ውስጥ የሚወጣውን ጭስ ወደ አንድ መስመር ይሰበስባል። የተቃጠለው የአየርና ነዳጅ ቅልቅልም ወደ ካታሊክ ኮንቨርተር ይሄዳል። ካታሊክ ኮንቨርተር ለአየር ተስማሚ ያልሆኑ ጋዞችን ለአየር ምቹ ወደ ሆኑ ጋዞች ይቀይራል። ከዛም በማፍለር ውስጥ ያልፋል። ማፍለር የምንለው ደግሞ ድምፅን የሚቀንስልን ነው። አንድ የሚሰራ ኢንጂን መሰረታዊ ሲስተሞች እነዚህ ናቸው። ይህን ቪዲዮ ወዳችሁ እስከዚህ ደቂቃ ድረስ ከቆያችሁ ለብዙ ሰው እንዲዳረስ ላይክ ማድረጋችሁን እንዳትረሱ። በተጨማሪም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየት፣ ጥያቄም ካላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።